ሰላም ሰላም የዩቲዩብ ተከታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ያስተዋልኩትን ነገር ልነግራችሁ ነው ወደ እናንተ የመጣው። እሱ ምንድነው? እማማ ጨቤ ሁላችንም እናውቃታለን። ዩቲዩበር ናት፣ አረብ ሀገር ስትሰራ የቆየች ናት እንደኛው። ግን አሁን ኢትዮጵያ ሄዳ ዩቲዩቧን እየሰራች ነው ያለችው፣ እናያታለን። ግን ምንድነው እኔ ሰሞኑን ቅር ያለኝ ነገር ምንድነው? ሁለት ልጆቿን ይዛ ካሜራ ከፍታ ዩቲዩብ ለመስራት በልጆቿ ይሄ በልጆቿ መነገድ ማለት ነው። በልጆቿ መለመን ይሄ ስህተት ነው። ልጆቿን ምግብ ቤት ወስዳ ምንድነው ያደረገችው? ልክ እንደ ለማኝ ሁና ምግብ ቤቷ ለማኝ ናት ብላ እነ ልጆቿ ነው ውሃ የደፋችባት። ይሄ ማለት ስህተት ነው። ምክንያቱም እነዚህ ልጆች ነገ ታዳጊ ናቸው፣ አገር ተረካቢ ናቸው። እንዴ በግልጽ አማርኛ በልጆችሽ ነው የለመንሽ እማማ ጨቤ። አሁን ይሄ ቪዲዮ ይደርስሻል፣ አድርሱላት ውዶቼ ተመልካቾቼ ማለት ነው። እና ምን ልላችሁ ነው፣ ብዙ ጊዜ ዩቲዩብ ስትሰሩ ቲክቶክ ስትሰሩ ልጆቻችሁን ቢያንስ እንደ ስትሰሩ ደህና ነገር ስሩ። ምክንያቱም አሁን እማማ ጨቤ ሁለት ልጆችሽ ያድጋሉ፣ ነገ ያዩታል ቁጭ ብለው ያንቺን ዩቲዩብ። እኛ እንደምናየው ያንቺን ዩቲዩብ እነሱም ያዩታል ነገ አድገው ማለት ነው። ስለዚህ ስህተት ነው የሰራሽው። በቃ ይሄ ለተመልካቾችሽም በጣም ስህተት ነው፣ ለልጆችሽም ነገ አድገው ስህተት ነው። በቃ ምክንያቱም በልጆችሽ ነው የለመንሽ። ምግብ ቤት ወስደሽ ካሜራ ከፍተሽ ለተመልካቹ ለማያውቁሽ ለማይናት ብለው ያስቡሻል። ለምናውቅሽ ግን ዩቲዩበር ነሽ፣ እናውቅሻለን። እኔ በደንብ ነው የማውቅሽ አረብ ሀገር እንደነበርሽ ጀምሮ። ስለዚህ አንዳንዶች ዩቲዩበሮች ዩቲዩብ ስትሰሩ ልጆቻችሁን ሪስፔክት አድርጉ፣ ማለት አክብሯቸው። ቢያንስ እንኳን የምትሰሩትን ዩቲዩብ ጥንቃቄ አድርጉ። ስለዚህ አሁን እኔ ሊያሾ በጣም ካነጋገሯ እንደዚህ የማዳም ቅመሞችን ምናምን ስትሳደብ በጣም ነው የምታስጠላኝ። ሰድቢያታለሁ ቲክቶክ ላይ። ግን በልጇ በኩል ግን በጣም ነው የማከብራት። ምክንያቱም ልጇን ሸሽጋ ነው የምትሰራው። ልጇን ሚዲያ ላይ አታቀርብም። እናንተ ልጆቻችሁን ሚዲያ ላይ አታቀርቡ። ስታቀርቡ ደግሞ በስርዓት ባለው። ምክንያቱም ልጆቻችሁ ነገ አድገው የእናንተን ዩቲዩብ ያያሉ። ስለዚህ ጥንቃቄ አድርጉ። እማማ ጨቤ አሁን ያረግሽው ዩቲዩብ የቪዲዮ የለቀቅሽው በጣም ያሳዝናል። ለኛ ተመልካቾች ችግር የለውም፣ ያው የምናቀሽ እናቀሻለን። ግን ለልጆችሽ ነገ ግን ተቀማጭ ነው ያረግሽላቸው። ቪዲዮውን እንደለመንሽባቸው እንደነገርሽባቸው ነው በቃ። ምክንያቱም ሄድሽ ምግብ ቤት ቪዲዮ ከፍተሻል፣ ኦዲየንሱ እያየሽ ነው። ልጆቹ ላይ ውሃ ሲደፋባቸው እያየን ነው። ስለዚህ ዩቲዩበሮች ለልጆቻችሁ ሪስፔክት ወይም ጥንቃቄ አድርጉ። በቃ ማንኛውም ዩቲዩበር ቲክቶከር ልጆቻችሁ ላይ ያለ እንትናችሁ አቋማችሁ በጣም ትልቅ መሆን አለበት። ምክንያቱም ዩቲዩብም ቲክቶክም ተቀማጭ ነው ለትውልድ። የፈለገው አመት ቢገባ ተቀማጭ ነው ለትውልድ። ልጆቻችሁ ያያሉ። ስለዚህ ጥንቃቄ አድርጉ ለልጆቻችሁ። በተረፈ ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ።